ሰላም ሰላም ጉዞ ከነማጋ ቤተሰቦች በዛሬ ቪዲዮ የምንመለከተው ዩኒት አንድነት ፓርክ ወይም ደግሞ ዩኒቲ ፓርክ ነው። እስከ ቪዲዮ ፍጻሜ ድረስ ከኛ ጋር ሁኑ። እንደምትመለከቱት ይኸው እየገባን ነው። ውስጡ በጣም ነው የሚያምረው፣ እየተገባለት ነው። ተመልከቱ እንግዲህ አካባቢው እንዴት እንደሚያምር። ቀጭኔዎች አሉ። እዚህ ጋር ቀጭኔ እያንጠራራች ነው። እዚህ ጋር ደግሞ የፊት ለፊት ግርማ ሞገሱ እንደጠበቀ አንበሳ። ነጩ አንበሳ ብዙ ጊዜ ኢትዮጵያ ውስጥ ያልተለመደ አይነት ዝርያ ነው። እዩት እንዴት እንደሚያምር። እዛ ጋርም ተፍ እያሉ ነው። እዚህ ጋር ደግሞ አዕዋፋት አንድ ላይ ተሰብስበው የሚኖሩበት ቦታ ነው። እዚህ ውስጥ ገብተን እያንዳንዱን እንመለከታለን። እስከ ቪዲዮ ፍጻሜ ድረስ ከኛ ጋር ሆኖ ሁላችሁም ደግሞ ቪዲዮን ላይክ በማድረግ ማየት ጀምሩ። ሰብስክራይብ እዩት እንዴት እንደሚያምር። የሌለ እንስሳ እዚህ ጋር ያሉ በተለይ የእንስሳ አድናቂ ከሆናችሁ መጣችሁ እዚህ ብጎበኙ በጣም ምርጥና አሪፍ ቦታ ነው። ቅዳሜና ወደዚህ መጣችሁ ብታሳልፉ በጨረፍታ ለእናንተ ለማሳለፍ ሞክረናል። እዚህ ጋር ደግሞ ግራውንድ የተለያዩ ኢትዮጵያን ታሪክ እየመጣችሁ መመልከት ትችላላችሁ። ይዩት የኢትዮጵያን ንጉስ የነበሩት የአጼዎቹ ከዚህ በፊት የኢትዮጵያ ንጉስ የነበሩ የሚጠቀሙበት ሳንቲም ትሪ የሌለ ነገር የለም። መጣችሁ በፊት ሁሉንም ታሪክ መጣችሁ መመልከት ትችላላችሁ። እዚህ ጋር ደግሞ አስተያየታችሁ መጻፍ ትችላላችሁ። የተመቻችሁ ነገር እዚህ ላይ ጽፋችሁ ሀሳባችሁ ትችላላችሁ። እዚህ ጋር ደግሞ የሚኒሊክ ቤተ መንግስት የመጀመሪያው የነበረው ነው። እዩት እንዴት እንደሚያምር በጣም ውብ የተሰራ ቤተ መንግስትን እዩት እንዴት እንደሚያምር። የውጭ ዲዛይን ነው የሚመስለው። በፊት በዚህ ጋር እንዴት እንደሰሩት እዚህ ጋር ጃኖ ተቀምጠዋል። ግርማ ሞገሳቸውን እንደጠብቁ በጣም ውብና ገራሚ የሆነ የተሰራ ፓርክ ነው። ሁላችሁም በረፍት ሰዓታችሁ መጣችሁ እዚህ መመልከት አለባችሁ። በጣም ውብና ድንቅ ስፍራ ነው። ሁሉም ሰው ማየት ያለበት እዚህ ጋር ደግሞ ታቦት የምትመለከቱት ብዙ ታሪኮች የተጻፉበት ነው። እነሚኒሊክ ፊት ለፊት የሆኑት እቴጌ ጣይቱ፣ ኃይለ ሥላሴ፣ የሌለ ደርግ፣ መንግስቱ ኃይለማርያም ደሳለኝ፣ መለስ ዜናዊ የሁሉም ታሪኮች አሉ። እዚህ ጋር ደግሞ ግራውንድ እስር ቤት የሚታሰሩበት በፊት በደርግ ጊዜ እያንዳንዱ እስር ቤት አለ። ብዙ ታሪክ ተምራችሁ የምትሄዱበት ቦታ ነው። ውብና ድንቅ ቦታ ነው። የበፊት ጋዜጦች ኢትዮጵያ እንዴት እንደምትተዳደር ነበር፣ በምን ህግ እንዴት እንደምትገዛ፣ እንዴት እንደወደቀች፣ ደርግ መንግስት እንዴት እንደወደቀ፣ እነማን እንደታገዱት እያንዳንዱ ታሪክ እዚህ ጋር አለ። ውስጥ ገብታችሁ ደግሞ ፎቶ ገብታችሁ መነሳት ትችላላችሁ። ይሁት እንዴት እንደሚያምር እናንተ እንዲታርገን ቪዲዮን አሳጥረናል። ይሄን ደግሞ ሌላ ቤተ መንግስት ነው። ውስጥ ገብተን እንመልከት። ይሁት እንዴት እንደሚያምር። ይሄ የሚኒሊክ ቤተ መንግስት ነው። ይሄው ሚኒሊክ ፊት ለፊት ተቀምጠዋል። ወይን የሚያስቀምጡበት ቦታ ነው። በጣም የሚገርም ታሪክ ነው መጣችሁ የምትመለከቱት። ሁላችሁንም ጉዞ ከነማጋ ቤተሰቦች እዚህ መጣችሁ ቅዳሜና እሑድ ኢንጆይ ማድረግ ትችላላችሁ። የእረፍት ጊዜያችሁ መጣችሁ እየተፍታቱ ያት እንዴት እንደሚያምር። ዩኒቲ ፓርክ ማለት 4 ኪሎ ቤተ መንግስት ውስጥ የሚገኝ ነው። የኢትዮጵያ ባንዲራ ግርማ ሞገሷን የጠበቀች እያሉ ሁላችሁም እና እዚህ ተመልከቱ። በጣም